ኢትዮጵያ ላላችሁ እናቶች ሚያዝያ ወር እስከሚያልቅና ግንቦት 30 ድረስ ልጆች መስዋዕት የሚሆኑበት ነው እየተወሰዱ መስዋዕት የሚሆኑበት ማለት ነውና ልጆቻችሁን ሰብስባችሁ የምትይዙበት ወቅት ነው ይሄ 2 ወር ማለት ነው እና በጣም ለጅል መስዋዕትነት የሚዋልበት ነው አህመድ ለምን አወቀ እንዴት አወቀ እንዳትሉ እኔ በጣም መጥፎ ስራ ሲሰራ አይቻለሁኝ አብዛኛውን ጠንቋዮች ናቸውና ይሄ ቪዲዮ ቲክቶክም ሊይዘው ስለሚችል ሼር ኮፒ ሊንክ ያደርጋችሁ ለእናቶች አድርሱልኝ አመሰግናለሁ ሰላም ወገኖች እንደምሰንብታችኋል ሰላም ነው አለን እግዚአብሔር ይመስገን እንግዲህ ይህ ወቅት አይናችሁን ጣል የምታረጉበት ወቅት ነው ምን ላይ አትሉኝም በተደጋጋሚ ያታስተውሉትም እንጂ ይህ ወቅት በተለይ ከሚያዝያ ግማሽ ጀምሮ እስከ ግንቦት መጨረሻ ድረስ ልጆች በተለይ ህፃናት ልጆች ከሚጫወቱበት ከትምህርት ቤትም ከተለያየ ቦታ ይሰወራሉ ወይንም አብዳክት ይደረጋሉ ወይንም ይታገታሉ ከዛ በዛው ፍንጫቸው ሳይታወቅ ይቀራል ማለት ነው ሶ ዳስጣሉን ባንዲራውን አንሳውንም መብታችሁ ነው ግን አሁን እሱ የናንተ ልጆች አይደለም ገብቷችኋል ስለዚህ ልጆቻችሁ ጣፍተው በትክክልም ዳስ ከምትጥሉ አይናችሁ ልጆቻችሁ ላይ ይሁን እንዳልኳችሁ ነው ይህ ወቅት በጣም ፈታኝ ወቅት ነው ሚያዝያ ግማሽ እስከ ግንቦት መጨረሻ ልድገመው ልጆች በተደጋጋሚ ይጠፋሉ ብዙዎቻችሁ ስለማታስተውሉ ነው አሁን ራሱ ከጥቂት ጊዜ በኋላ ታያላችሁ ሶሻል ሚዲያ ላይ ልጅ ጠፋ የሚል ማስታወቂያ ማየታችሁ አይቀርም ሶ ምን ልላችሁ ብዬ ነው እግዚአብሔር አምላክ አይምሮ ሰጥቶናል የእግዚአብሔር ጥበቃም ተጨምሮበት ልጆቻችሁን ጠብቁ ያን ማለት የምችለው ሶ በተለያዩ ነገር እየተዘናጋችሁ ቅድመ ጥንቃቄ አዌርነስ ሐሳድ ፐርሰፕሽን ምናምን የሚባል ነገር ገናኛ አልፈጠረብንም ያው እንግዲህ አንዴ ፈርዶብናል ድንዛዜው ዘመን ተሻጋሪ እንዳይሆን ነው እኔም እየጮኩ ያለሁት ለመጨረሻ ጊዜ ልገመው ህፃናት ልጆቻችሁን ጠብቁ የት እንደሚውሉ ከማን ጋር እንደሚጫወቱ ለምን እንደቆዩ ትምህርት ቤት የጀመሩም ትምህርት ቤት ያልጀመሩትም ልጆቻችሁን ጠብቁ ይህ ወቅት ከባድ ወቅት ነው ተግባባን ለተረፈ እግዚአብሔር ይጨመርበት ለሶስተኛ ጊዜ ልድገም ልጆቻችሁን ጠብቁ ጨርሻለሁ ይሄ የግንቦት ወር በጣም ከባድ ወር ነው ምክንያቱም እንግዲህ መጪው ግንቦት ነው ከመጋቢት ከሚያዝያ አጋማሽ ጀምሮ እስከ ግንቦት ድረስ ህፃናቶች ለአጋንንት መስዋዕትነት የሚቀርቡበት ጊዜ ስለሆነ ወላጆች ልጆቻቸውን ጠብቁ የሚልም ወንድም ምክሩን አስተላልፏል ሁሉንም በየተራ የምንሰማው ነው የሚሆነው ከመጀመሪያው መረጃ ጀምራለሁ እስከ ፕሮግራሙ ፍጻሜ አብራችሁ ይንከዘልካችሁ ሁሉንም የምትሰሙት ይሆናል ማለት ነው ስለዚህ ወደ መጀመሪያው ፕሮግራም አልፋለሁ እስኪ ይሄንን ሰምተን እንመለስ ተብዬ ተላኩ ስራዬን መጥቼ ሰራ ድምጽ ይወሰዳል ቋንቋ ይወሰዳል ባህሪ ይወሰዳል ጠባይ ይወሰዳል ከዛ በኋላ የራስህ ነገር እንድታጣ ካረገ በኋላ እሱ ራሱ መንፈሱ ራሱ አንተው ትሆናለህ እዛ ተቀብላ ልትመጣ ነበር ያሰበችው አንድ ላይ ከባልሽ ጋር ተቀበይ ተባለች እዚህ ከመጣሽ በኋላ ወዲያው ምንም የዚህ አሜሪካ ኑሮ አልጣማትም እሷ አትፈልግም መጀመሪያ አንተ ነህ የምትወገደው አንተ ተወግደ ነው ኑሮ ብላ መጀመሪያ ሄዳ ከባሏ ጋር ታተመች ነው የምትለው ወይስ ቆረበች ነው የምትለው ራሷ ታተማለሁ ነው የምትለው እና ቋንቋን ታተማለሁ ነው አዎ በሱ ከታተምኩ በኋላ ከዛ ምንም አታመጣም ብላ ከዛ በኋላ ስድስት አለው ዛሬና ታባል ከሁለቱም አዎ አይምሮዋን ሙሉ ለሙሉ ወስደናል አይምሮዋን በሙሉ በቃ አቅሟ እንዳትጠቀም አንደበቷን ሰዎች እንዳይወዷት ሰው ሁሉ እንዲርቃት በእውቀቷ እንዳትጠቀም ቤተሰቦቿ በጣም አባቷ በተለይ በጣም እንዳይን ነበር የሚያት ቤተሰቦቿን ጠቃሚ እንደሆነች አውቀው ገና 6ኛ ክፍል እንዳለች ጥርግርግ አድርገው ነው የወሰዱት ምኑን ሁሉ ነገሯን ቻለች እንጂ እዚህ ትደረድራለች ጽሁፍ ማለት መስገር ነው ለቤተሰቡ ሁሉ የሱ ቤተሰብ አይቀር የሷ ቤተሰብ አይቀር ምድር ህዝብ ላይ ያለው ሁሉ ሰው አይቀራት ለዚህ ነው ልጆች ሞት የሚፈልጉት ሞት ጨለማ ስለሆነ እንገላገላለን ብለው እንዲያስቡ የሚያረጋቸው በውስጥ በኩል ይሄን ያለማመዳቸው በደጁ ረጅም ዘመናት ጨርሰው አሁን የሚገብሩ እኮ አሉ ለረጅም ጊዜ ባበር አንከረት ድግምት ስትሰቃይ የነበረች እህት ነች እግዚአብሔር የተመሰገነ ይሁን አባታችን መላከ መንክራት አሜሪካ ሄደው በነበሩበት ወቅት እንደ ተመለከታችሁት
ከችግሯ ተፈውሳለች። እሳቸው ላይ እግዚአብሔር ባሳደረው ጸጋ ተፈውሳለች። በነገራችን ላይ እችን እህት በአካል አግኝቻታለሁ። አዲስ አበባ እያለች ብዙ አውርተናል እና እስከ ቤተሰባዊ የሆነባትን ነገር በግል አውቃለሁ። በግል ፐርሰናሊ የማውቀው ታሪክ ነው። ከዚህ በፊት ምናልባት የምታስታውሱ ከሆነ በድምፅ ማሰምቻችኋለሁ እና አሜሪካ ሆና ድምጿን ቀድቼው መጀመሪያ መንፈሱ ተናግሮ ከዛ በኋላ ልጅቷ ደግሞ በአንደበቷ የተናገረችውን እንዲሁም ደግሞ አዲስ አበባ ውስጥ በትምህርት ዘርፍ ላይ እንሰራለን ብለው ሴቶች እንደዚህ ጉድ እያደረጉ ነው የሚል ታሪክ የነገረችን እህት ታስታውሳላችሁ ብዬ አስባለሁ። ይህች ልጅ ነች። ረጅም ጊዜ በእንደዚህ አይነት የአጋንንት ጥቃት ውስጥ የነበረ በአጋንንት ክፉ ስራ ውስጥ የነበረች ልጅ ነች እና እግዚአብሔር የተመሰገነ ይሁን። አሁን ተሸኝቶላታል። ምናልባት የምታስታውሱ ከሆነ አንድ ቤተሰብ ውስጥ አንዲት አክስት መጣ በ50,000 ብር ድግምት ቤተሰቡ ልታጠፋ ነበረ። በኋላ ግን ተደርሶባት ኪዳነ ምሕረት ወዲያውኑ ይዛት ያ ብር አጋንንቱ ሲናገር እንደውም አቃጥሉት ነው ያለው። ወንጀል ሊያሰራቸው ገንዘብ ማቃጠል ኢትዮጵያ ውስጥ እንደሚያስቀጣ ታውቃላችሁ። እና ስራው ሳያንሰው ያንን ብር እንዲያቃጥሉ አድርጎ ምናልባትም እንግዲህ እሱ ባዘጋጃቸው የእሱ ተላላኪዎች ፎቶ አስነስተው ሌላ ወንጀል ውስጥ ይከቷቸው ነበረ። ነገር ግን እነሱም ያንን ስለገባቸው ከኔም ጋር ስንመካከር ነው ያን እንዳታደርጉ እንዲህ ቢላችሁም በዚህ ምክንያት ሊሆን ይችላል ተብሎ ያ ብር ለቤተክርስቲያን ተሰጥቷል። እና ያንን ታሪክ የምታስታውሱ ከሆነ እቺ ልጅ ነች። ድምጿን ሰምታችሁታል። ከዚህ በፊት በነበረው ፕሮግራም ላይ ሰፊ ኢንተርቪው ሰርቻለሁኝ። አሁን ግን ተፈውሳለች። ሁለተኛው መልአከ መንክራት ሲናገሩ ሰምታችሁ ከሆነ እድል ይወሰዳል፣ መልክ ይወሰዳል፣ ብዙ ነገር ይነግራል። አሁን ብዙ ሰው እንዴት እድል ይወሰዳል ይላል፣ እንዴት መልክ ይወሰዳል ይላቸዋል፣ እንዴት ደምግባት ይወሰዳል ይላቸዋል። ይወሰዳል። አይወሰድም ብለን ስንከራከር ነው ብዙዎቻችን ጎል የገባ ነው እና እዛ ላይ ጥንቃቄ ልናደርግ ይገባል። እንግዲህ ይታያቸው ባህሪ ይወሰዳል፣ ጠባይ ይወሰዳል፣ ሁሉም ነገር። ከዛ በኋላ የራሳችን ምንም ነገር አይኖርም ነው። ከዛ በኋላ መንፈሱ ራሱ አንተው ትሆናለህ ያሉት። ከዚህ በላይ ምስክርነት የለምና ብዙዎቻችሁ መማሪያ ይሆናል ብዬ ነው ይህንን ቪዲዮ ያቀረቡት። ወደ ሁለተኛው ስናልፍ ይህንን እውነት እናገኛለን። ሁለተኛው ላይ የምናገኘው ይህንን ነው። ልብ አድርጉ። በተለይ ለሴቶች ፀጉራችሁ ላይ መተት ከተደረገ፣ ፀጉራችሁ ተቆርጦ ከተወሰደ እነዚህ ምልክቶች ታያላችሁ ይለናል። ህመሞቹን ማለት ነው። ሴቶች ይህንን በደንብ አዳምጡ። ሴቶች ፀጉራችሁ ላይ መተት ከተደረገ፣ ተቆርጦ ከተወሰደ እነዚህ ነገሮች ታያላችሁ። በእያንዳንዱ የአካል ክፍላችን ላይ እነዚህ ነገሮችን እናያለን ነው የሚለው። ፀጉራችሁ ላይ ተቆርጦ ከተወሰደ ያ የተቆረጠው ቦታ ላይ የሚቆስል ከሆነ፣ የሚቆጠቁጥ ከሆነ፣ የሚያሳከካችሁ ከሆነ ከ4 እና ከ5 ቀን በላይ ሳትታጠቡ ምንም የማታዩት ምልክት አሁን ግን የምትመለከቱ ከሆነ እና አሁን የነገርኳችሁ ነገር እዛ ቦታ ላይ የሚታይ ከሆነ ፀጉራችሁ ተወስዶ መተት ተሰርቶበታል እያለ ነው። ይሄ ወንድም ከራሱ አንደበት ለምሰምተማ መመለስ ነው። በእያንዳንዱ ክፍል ላይ ማለት ነው ሰዎች እኛ በሰዎች እይታ ውስጥ የሚገቡትን ነገሮች እያዩ ካደረጉበት በእያንዳንዱ አካል ክፍላችን ላይ እነዚህ ነገሮች እናያለን። ለምሳሌ ፀጉራችሁ ላይ ተቆርጦ ከተደረገ ያ የተቆረጠበት ቦታ ላይ መቁሰል፣ እንደዚሁም ደግሞ መቆጥቆጥ፣ ማሳከክ፣ እንደዚሁም በጣም በፊት እንግዲህ 4 ቀን 5 ቀን በላይ እንኳን ሳትታጠቡት ምንም የማይሆነው ነጭ እንደ ቅጫም የሚመስል ነገር መያዝ፣ እንደዚሁ ደግሞ ፀጉራችሁን ታጥባችሁት እያለ እንዴት እንደሆነ ሳታውቁት እየተበጣጠሰ መውደቅ፣ እነዚህ አይነት ነገሮችን ታያላችሁ ማለት